ልጆች ከወለደች የእሷ ወንድም ያገባል፣ የእሱ የልጁ ወንድም ያገባታል። ምክንያቱም ልጆቹ እንዳይበተኑ ሀብቱን ለምሳሌ ሌላ ወንድ ጋር ከሄደች ልጆቿን ያባራል ተብሎ ስለሚታሰብ አለዛ ደግሞ አታገባም። ከዛ አታገባም። ካገባችም ደግሞ የእሱ ቤተሰብ ነው የእሱን ወንድም ታገባው። ካልወለደችስ ሳትወልድ ከሞተስ? አሁንም ማገባ የእሱ ወንድም ያገባት ሀብቱ እንዳይበተን ማለት ነው። ባትወልድም የእሱ ወንድም ያገባታል። የእሱ ወንድም ሚስትን ቢኖረው ደርቦ ያገባታል። ሌላ አሉ ልጆች አሉ ልጆች ስላሉ ያገባል። አጎት ምናምን ያገባል። ለምን መሰለኝ ቅርብ ዘመድ ያገባታል። ለምን የእሱ ልጆች እንዲጎዱ አይፈለግም። የእሷ ልጆች ሴት አለች፣ እሷ ያታላታል፣ ሀብት ወስዶ ያባራልና ያ ስለሚሆን ልጆች ስለሚጎዱ ተብሎ ስለሚታሰብ ነው እኮ። ገባኝ። ግን ወንድምየው ሚስት ቢኖረውም ሁለተኛ ሚስት እናንተ ጋር በከብቱ መጠን ሞር ሚስት ማግባት ስለሚችል ይችላል አይደል? ቀርቦ ማግባት ይችላል። እሺ አንድ ባል ሁለተኛ ሶስተኛ ሚስት ሲፈልግ በባህላችሁ ስለሚፈቀድ የመጀመሪያ ሚስት ኖ የማለት መብት አላት? አልፈልግም አታግባብኝ የማለት መብት አላት? አትልም። ስለምታግዛት ምናምን አትልም። ደስተኛ እሷ አብሮ ተጋግዞ አብሮ አንድ ጊዜ ስለምሮ አብሮ ስለመሆኑ ችግር ባሏ ላይ ሚስት ሲያመጣባት ምን አይነት ሰው ናት? ባሏ ሚስት ሲያመጣባት ደስተኛ ብትሆን እኔ አሰብ ነገ በአካል አሰብ ይሻላል ታገኛለች። ደስተኛ የሚያደርጋት ባሏ ለወለ ሚስት ሲያመጣባት ደስተኛ የሚያደርጋት ምንድን ነው? አብሮ ተጋግዘው የሚሰሩት፣ አብሮ ተስማምተው የሚኖሩት፣ አብሮ የሚያሳድጉ ልጆችን አብሮ አንድ ግቢ ውስጥ ነው የሚኖሩት። ቤተሰብ ናቸው። ሁሉ ነገር አብረው የሚያደርጉት። ምግብ ላይ ከፈለጉ ደግሞ እሷ ቤት ትበላለች። ግን በቃ አንድ ናቸው። አሁን አንተ አሁን ለምሳሌ ሁለት ሚስት አይፈቀድማ። በምን አሁን ዝም አንቺ ባላ ሌላ ላግባብሽ ትይዋለሽ። መብቱ ነው። ቻው እለዋለሁ። ይሄ ያግባ። እኔ ከዛ በኋላ የት ነው የምሄደው? አንቺ እኮ ሚስት ነሽ። አግብታ ባሏ ሲሞትባት ድጋሚ ማግባት ትችላለች። ልጆች ከወለደች የእሷ ወንድም ያገባል፣ የእሱ የልጁ ወንድም ያገባታል። ምክንያቱም ልጆቹ እንዳይበተኑ ሀብቱን ለምሳሌ ሌላ ወንድ ጋር ከሄደች ልጆቿን ያባራል ተብሎ ስለሚታሰብ አለዛ ደግሞ አታገባም። ከዛ አታገባም። ካገባችም ደግሞ የእሱ ቤተሰብ ነው የእሱን ወንድም ታገባው። ካልወለደችስ ሳትወልድ ከሞተስ?